ብዙዎቹ መልካም የሚመስል ሥራ በመስራትና በማሳመን ድክመቶቻቸውንና ኃጢአቶቻቸውን ለመሸፈን ሰበብ ይፈጥራሉ። ይህ በአዳምና በሔዋን ዘመንም የነበረ ጥንታዊ ስህተት ነው። ሔዋን ምንም እንኳን ለእባቡ ለመታዘዝ ባትፈልግም ያሳበበችው እባቡ ፈትኖ ስለነበር ነው። ስለዚህ ይህ ተቀባይነት የሌለው ሰበብ ነው። የአዳም ማሳበብም እንዲሁ ሲሆን ፍሬዋን የሰጠችው ሴቷ ናት። የሲኦል መንገድ በሰበብ የተሞላ ነው የሚለው አባባል እንዴት እውነት ነው? ስጦታውን በምድር የቀበረው አገልጋይ እንኳን ከመጥፎ ስራው የከፋ ውጤት ደርሶበታል። ያልዘራውን የሚያጭድ አላስፈላጊ ሰው እንደሆነም ጌታው ነግሮታል። ለተለያዩ ደስታዎችና ጉብኝቶች በቂ ጊዜ ያላቸው ለጸሎት ጊዜ የለንም በማለት ብዙዎች ላለመጸለያቸው ሰበብ ያቀርባሉ። በእርግጥም እነርሱ ለመጸለይ ጊዜ የላቸውም። ከሚያስፈልጋት 2 ዲናር የሰጠችው መበለት ላለመስጠት ሰበብ ሳታቀርብ ለእግዚአብሔር አስራትን ያልሰጡ ብዙዎቹ በቂ ገንዘብ የለንም ይላሉ። እጅግ ያስፈልጋት የነበረውን ዱቄቷንና ዘይቷን ለነቢዩ ኢሳይያስ ያቀረበችው በሲዶን ትኖር የነበረችው የሰርፕታዋ መበለትም እንዲሁ አላሳበበችም ነበር። ዳዊት ከጎልያድ ጋር ላለመዋጋት የሚያስችሉ ብዙ ሰበቦች ማቅረብ ይችል ነበር። እርሱ ወታደር አልነበር። ፈቃደኛ ሆኖ ይገጥማል ብሎ የጠበቀም ማንም አልነበረም። ወጣትም ነበር። ታላቁ አስፈሪ ጎልያድ ደግሞ ግዙፍና ሊሸነፍ የማይችል ጠንካራ ነበር። ነገር ግን የዳዊት የተቃጠለ ፍላጎት ሰበብ ማቅረብን አልፈለገም። በቀኝ የነበረው ወንበዴ እምነትን የሚጻረሩ ሰበቦች ነበሩት። ነገር ግን እነርሱን ፈጽሞ አልተጠቀመም። ተሰቅሎ ባየውና ሊያድነው የማይችል በመሰለው በእግዚአብሔር እንዴት ሊያምን ቻለ? ወንበዴው የሰዎችን ፌዝና በጆሮዎቹ ሲያስተጋቡት የነበረውን ስድብ ቢሰማም ላለማመን እንደ ሰበብ አድርጎ አልወሰዳቸውም። ዳንኤል ወደ አናብስት ጉድጓድ በተወሰደ ጊዜ 3ቱም ሕፃናት ወደሚነደው እቶን በተጣሉ ጊዜ ፍርሃት ሰበብ እንዲያቀርቡ አላደረጋቸውም። እግዚአብሔር አብርሃምን ከ10 ዓመታት በኋላ የተወለደውን የቃል ኪዳን ልጁን እንዲሰዋለት በጠየቀው ጊዜ የአንድያ ልጁን ፍቅር ለአብርሃም ሰበብ እንዲፈጥር ያስችለው ነበር። የሽባው ሰው ጓደኞች ሰበብ ቢፈልጉ ኑሮ ብዙ ሰበቦችን ማቅረብ ይችሉ ነበር። ነገር ግን እንቅፋቶች ሳያግዷቸው ጣሪያውን ቀደው ሽባው ይተኛበት የነበረውን አልጋ በዚያ ወረዱት። መከራና ችግርን የተቋቋመ ሰው እነርሱንም እንደ ሰበብ ያልተጠቀመ ሰው ይህ ጽናቱ የውስጣዊ ፍላጎትን እውነታ ያሳያል። ነገር ግን ደካማ ፍላጎት ወይም ደካማ ውሳኔ ያለው ሰው ታካች ሰው አንበሳ በመንገድ አለ፣ አንበሳ በጎዳና አለ ይላል የሚለውን የመጽሐፍ ቅዱስ ቃል ያሳስበናል። ይቆየን።